አንድ ቢዝነስ እንዴት በእግሩ ይቆማል? እንግዲህ አንድ ቢዝነስ የሚነሳባቸው ፓዞች አሉ። ያንን አልፎ ወይም ደግሞ ከፍና ዝቅ የሚልባቸው መንገዶች አልፎ ሴትል አድርጎ ራሱን የሚቆምበት በፋይናንስ ራሱን የሚችልበት መንገዶች መጀመሪያ መታየት ይኖርባቸዋል። ከዛ በዘለለ ደግሞ በስሩ የሚያቋቁማቸው እህት ኩባንያዎች ወይም ደግሞ ሲስተር ካምፓኒ ብለን የምናነሳቸው ፋይናንሻሊም ማቴሪያሊም ሰፖርት ስለሚያደርጉት ያ ማለት በአንዱ በኩል የመጣውን ጥንካሬውን አንድ በኩል የገጠመውን ችግር ከቨር እያደረገለት መሄድ ስለሚችል ዩኒቲው ፓወርን መስጠት ስለሚችል በዛ መንገድ ተነስቶ መጓዝ የሚችል ከሆነ ራሱን ችሎ መቆም ይችላል። ሪል ስቴት ኢንቨስትመንቱ ገዢ ምን መመልከት ይኖርበታል? እንግዲህ ሪል ስቴት ላይ የሚገዛ ሰው ለመኖሪያ ፐርፐዝ ብቻ ሳይሆን ለኢንቨስትመንት አማራጭም ቤት ይገዛል። ያ ሲሆን ደግሞ መመልከት ካለበት ፖይንቶች የመጀመሪያውና ዋናው ሎኬሽን ይሆናል። በተመረጡ ሎኬሽኖች ላይ የሚደረጉ ግዢዎች አብዛኛውን ጊዜ ኪሳራ የሚባል ነገር ሲያጋጥማቸው ተመልክተን አናቅም። ያ ማለት እንግዲህ ከዚህ ቀጥሎ የምናነሳው ተያያዥ የሆነው ፖይንት ፊቸሪቲ ሎኬሽኑን የሚያጠናክር ፖይንት ይሆናል ማለት ነው። መጀመሪያ ሎኬሽን ካልን ሁለተኛ ምን እንላለን ማለት ነው? ፊቸሪቲ ብለን እንላለን። ወይም ደግሞ ቦታው ይለማል ወይም ደግሞ ፊት ለፊት ላይ ያለ የኢንቨስትመንት ፕላን መንግስት ወይም ደግሞ አካባቢው ላይ ያሉ ግለሰቦች አስበዋል እየሰሩት ነው የሚለውን ነገር መመልከት ይኖርብናል ማለት ነው። ሎኬሽኑን ከተመለከትን በኋላ ፊቸሪቲ ላይ ሆነን ሎኬሽኑን የምናጠናክርበት ዋነኛው ነገር ምንድነው? ሰው ቤትን ሲገዛ ስፔሻሊ ሪል ስቴትን ሲገዛ ጣራና ግድግዳ መጨረሻ ላይ ወይም ደግሞ ሲረከበው አዝ ላስት ስቴጅ የሚያገኘው ነገር ነው ማለት ነው። ያ ማለት መጀመሪያ ሰውየው መርጦ ሲገዛ አካባቢው ላይ ያሉትን መሰረተ ልማቶች ነው ማለት ነው የሚገዛው። ለምሳሌ ጤና ጣቢያ፣ ትምህርት ቤቶች፣ ሆቴሎች፣ ሆስፒታሎች፣ መዝናኛ ቦታዎች የመሳሰሉት ከመንግስትና ከግል ተቋማት ለግለሰቦች ግልጋሎት የሚሰጡ ቦታዎች በደንብ ትኩረት ተደርገው መታየት አለባቸው። ምክንያቱም ነገ ከነገ ወዲያ ላይ ለመሸጥ፣ ለማከራየት፣ ለመኖር ቢታሰብ እነዚህ ሪኳየርመንቶች ግዴታና መሰረታዊ ስለሚሆኑ ማለት ነው። ሶስተኛው እነዚህን ሁለቱም መስፈርቶች በትክክል ስቴፕ ባይ ስቴፕ ካገኘናቸው መጨረሻ ወይም ደግሞ ሶስተኛ ላይ መጠየቅ የሚኖርብን ዋጋ ይሆናል ማለት ነው። ያ ማለት ሪል ስቴትን ስንገዛ ዛሬ ላይ ሆነን የዛሬ የምንረከብበት ጊዜ ወይም ደግሞ የዛሬ 3 ዓመት ያለን ዋጋ ነው በዛሬ ብር እየገዛን ያለ ነው። ስለዚህ ያ ሲሆን በነዛ ጊዜያቶች ውስጥ ዛሬ ገዛ ነው ብር ሪተርን ኦን ኢንቨስትመንቱ ወደ እኔ ፖኬት ይገባል የሚለውን ቼክ ማድረግ አለበት። ተመጣጣኝ ዋጋ አግኝቻለሁ ወይ የሚለውን እንደዚሁ ማለት ነው። ስለዚህ ዋጋም ላይ ጥንቃቄ አድርጎ መግዛት ይኖርበታል አንድ ገዢ። እነዚህ መስፈርቶች የሚያሟሉ ሪል ስቴት አለ ብለህ ታስባለህ? በጣም በትክክል። ምክንያቱም በአጭር ጊዜ ውስጥ የብዙ ሰው ልብ ውስጥ የገባና በአጭር ጊዜ የግንባታ ሂደቱ ብዙዎችን እያስደሰተ የሚገኘው ሜሪት ሪል ስቴት መጀመሪያ ከጠቀስኳቸው ጀምሮ ኦርደር ባይ ኦርደር ሁሉንም ስቴፖች ያሟላል። እንደ ምሳሌ ማንሳት ብችል የመጀመሪያውን ታስታውሳላችሁ፣ ሎኬሽን ነው የተባባል ነው። ሎኬሽኑ የሚገኘው አራዳ ፓርክ እና ፍሬንድሺፕ ፓርክ ፊት ለፊት ፒያሳ ላይ ነው የሚሆነው ማለት ነው። ስለዚህ ይህን አካባቢ ካየነው ከመንግስትና ከግል ተቋማቶች በጣም በቅርብ ርቀት ነው የሚገኘው። መንግስት ከሰራቸው ትልልቅ ሜጋ ፕሮጀክቶች ያ ማለት የፋውንቴን ፕሮጀክቶች አራዳ ፓርክ እና ፍሬንድሺፕ ፓርክ በጣም በቅርብ ርቀት ላይ ይገኛል። ያ ማለት ዎኪንግ ዲስታንስ መኪናችንን ማውጣት ሳይኖርብን ልጆቻችንን እጃቸውን ይዘን ሄደን ኢንጆይ እንዲያደርጉ እንዲዝናኑ ማድረግ የምንችልበት ሁኔታ የተመቻቸለት ነው። ሁለተኛ ላይ እንግዲህ ሜሪት ሪል ስቴት ያሟላው ትልቁ መስፈርቱ ምንድነው? ፊውቸሪቲ ነው። ያ ማለት መንግስት ፒያሳ ላይ በጣም ትልልቅ ሜጋ ፕሮጀክቶችን አስቧል። ከነሱም እኛ ጋር ከ50 ሜትር ባልበለጠ ርቀት ላይ የአራዳና የወዳጅነት ፓርክ አለ። በተጨማሪም ሆስፒታል ብንል ጥቁር አንበሳ በጣም በቅርብ ርቀታችን ነው የሚገኘው። ሆቴል ብንል ደግሞ ሞናርክን፣ ኤሊያናን ባጭሩ መጥራት እንችላለን። እንደዚሁም ደግሞ የመንግስት ተቋማት ብንል ቤተመንግስትን ጨምሮ አብረሆት የመሳሰሉትን እንግዲህ ኢኖቬሽን ሚኒስቴርን ማካቶ በጣም በቅርብ ርቀት ላይ እናገኛለን ማለት ነው። ትምህርት ቤት ካለን ደግሞ እንግዲህ ኢንተርናሽናል ስኩል ሊሴ ገብረ ማርያም አለን። በተጨማሪም ደግሞ ስላሴ ካቴድራልን ጨምሮ የተለያዩ የትምህርት ተቋማት በዙሪያችን ይገኛሉ ማለት ነው። ስለዚህ የት ላስተምረው ልጄን ብታመምስ የሚባሉትና መዝናናት ባስብ እንኳን የት ሄዳለሁ የሚሉትን ነገር ሰው እዚህ ላይ ጥያቄ አያነሳም ማለት ነው። ሶስተኛው የዋጋ አማራጭ ነው። እኛ ጋር በተመጣጣኝ ዋጋ ዘመናዊ አፓርትመንት ቤቶችን በመገንባት ላይ እንገኛለን። በ3 ዓመት የዴሊቨሪ ታይም ግን ደግሞ በ10% ብቻ ቅድመ ክፍያ የቤት ባለቤት የሚሆንበትን አማራጭ አዘጋጅተናል። ያ ሲሆን
እንደ ምሳሌ የምናነሳው የ80 ካሬ ሜትር ስፋት ያለው አፓርትመንት ቤታችን 2 መኝታ ቤቶች ሲኖሩት አካባቢውን ተመልክቶ ወይም ደግሞ ያለበትን ሎኬሽን መሰረት በማድረግ ለኢንቨስትመንት ለሚፈልጉ ሰዎች በጣም ተመራጭ አድርገዋል። ያ ማለት ለመከራየትም ቢያስብ በቆንጆ ዶላር መከራየት የሚችል ነው። እንደዚሁም ለመኖርም ቢያስብ ደግሞ በጣም ቆንጆ ቦታ ላይ የሚገኝ ስለሆነ ማለት ነው። ይህንን ቤት በ7 ሚሊዮን ብር አጠቃላይ ዋጋ የበግሎ ማድረግ ይችላሉ። ካልሆነም ደግሞ 1 ሚሊዮን ብር ቅድመ ክፍያ ከፍለው ቀሪውን በ3 ዓመት ጊዜ ውስጥ በ11 ዙር ያለ ወለድ ከፍለው የሚያጠናቀቁበትን ሁኔታ እኛ እንግዲህ አስተካክለንላቸዋል ማለት ነው። እንግዲህ በስተመጨረሻ ለእናንተ ማስተላልፈው መልእክት አሁን ያለንበት ሰዓት የዲስካውንት ጊዜ ስለሆነ 100% ለሚከፍሉ ደንበኞቻችን የ30% እውነተኛ ቅናሽ እያደረግን ስለሆነ ቢሮአችን በመምጣት ወይም ደግሞ በስልክ ቁጥራችን ላይ በመደወል ያሉትን መረጃዎች ይውሰዱ። የዚህ ድል ተጠቃሚ ሆኖ ነው። እንግዲህ ጥሩ ነገር ተማምረናል ብዬ አስባለሁኝ። አብራችሁን ስለቆያችሁ በጣም ነው አመሰግነው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። እዚህ ፔጅ ላይ ብዙ ነገሮች እንማማርበታለን። የተለያየ ጥያቄዎች ካላችሁ ኮመንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ። ኪሩቤል ነኝ በድጋሚ